ሄሎ ኤቭሪዋን እንዴት ናችሁ? ዛሬ ደግሞ እንግዲህ እንደተለመደው በዴይሊ ትሬድ ሪካፓችን ተመልሰን መጥተናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን ተጫናችሁ ቤተሰብ መሆን ትችላላችሁ። ሌትስ ጎ ፋሚሊ። እንግዲህ ዛሬ ሰኞ ነው። በሎስ ነው የጀመርነው። ሰኞን ሎስ አድርገናል። ያው የኤክስኪዩሽን ችግር ነው በዚህኛው ትሬድ ሎስ ያደረግንበት ምክንያትና የሳምንቱን ፎርካስት እየተላሳይ ልንገራችሁ። የጠበቁት የነበረው እዚህ ጋር ነበረ። ያው ቀኑ ሲከፈት እዚህ አካባቢ ነበረ። እዚህ ጋር እንደምታዩት እዚህ ጋር የፎር ሃወር ኦርደር ብሎክ አለ። እዚህ ጋር የፎር ሃወር ኦርደር ብሎክ አለ። እዚህ ጋር ደግሞ የፎር ሃወር ፌር ቫልዩ ጋፕ አለ እና የጠበቁት ወይዚህኛው ውስጥ ገብቶ እንደዚህ አድርጎ ወርታች ታርጌታችን እስከዚህ ድረስ ይሆናል ብዬ ነበር ያሰብኩት። እሱ ደግሞ ካልሆነ ኦር ደግሞ በዚህኛው ኦርደር ብሎክ ካልቆመ ያሰብኩት ላይ ደግሞ ሌላኛው ምንድነው እዚህኛው ፌር ቫልዩ ጋፕ አለ። እቺን ፌር ቫልዩ ጋፕ ውስጥ ገብቶ ላይክ እንደዚህ ለተለመደው ማርኬት ስትራክቸራችንን እንደዚህ ሽፍት አድርጎ እዚህ አካባቢ ይደርሳል የሚል ነበረ ግምት የነበረኝ። ያው እንግዲህ አንፎርቹኔትሊ ሰኞ ዕለት ሉስ አድርገናል። ሎዝ ያደረግንበት ምክንያት ላሳያችሁ። ኤክስኪዩሽን ኤረር ነው ብያችኋለሁ ቅድምና እዚህ ጋር እንዳልኳችሁ አሁንም እየሄደ ነው ወደዛ ወደ ፎር ሃወር ኦርደር ብሎክ። እዚህ ጋር እኔ እንዲወስድልኝ የጠበቅኩት እነዚህ እዚህ ታያችኋል። እነዚህ ፎር ሃወር ሎዎች ነበሩ። ከዛ በኋላ ወደ 50 ሚኒት ልውሰዳችሁና አንዳንዴ እንደዚህ ያጋጥማል። ኤክስኪዩሽን እንግዲህ ሁላችንም ጋር ያለ ችግር ነው። ምንም አይነት ነገሮች ቢኖሩና እንዳልኳችሁ ነው። እዚህ ጋር ይሄው እንደምታዩት እኔ የጠበቅኩት እንዴት ነው ይሄ አንደኛ ሰኞም ነው ሌላ የሚወሰድ ያለ ሊኩዊዲቲ አልነበረም እና ወደ ቡሊሽ ሞመንተም ስለጠበቅኩት ሰኞም ስለሆነ ሌላ የሚወስድልኝ ፌር ቫልዩ ጋፖች ምናምን ወር ደግሞ የሚወሰዱ እንደዚህ አይነት ሎዎች እስከሌሉ ድረስ ወይ ኤዥያን ሃይ ኦር ደግሞ ኤዥያን ሎ ተወስዶ ስትራክቸር ሽፍት እስኪያደርግ ነው የምጠብቀው። እና እኔም የጠበቅኩት ምንድነው ትላንትና ይሄኛውን ኤዥያን ሎ መጥቶ ወስዶት ወደ ላይ ሲወጣ ማርኬት ስትራክቸሩ ሽፍት ሲያደርግ እስከ ኦርደር ብሎኩ መጀመሪያ ድረስ ነበረ ለታርጌቴን ያደረኩትኝ እና ላሳያችሁ እንዴት ሎስ እንዳደረኩኝ። ወደ 1 ሚኒት እንውረድ። 1 ሚኒት ላይ ነበር ኢንትሪን ወሰድኩትና ላሳያችሁ። ካለፍኩት በኋላ ነው እኔም ልክ እንዳልሆንኩ የገባኝና ያው ዋናው ትልቁ ነገራችን ደግሞ ከሎሳችን መማር ነው እና እንግዲህ ሌላም እንትኖች ሰጥቶኝ ነበረ፣ ግን ያው የዴሊ ማክሲመም ሎሲን ጨርሻለሁ። ለዛ ነው ደግሜ ትሬድ ያልገባሁት እንጂ ሌላ ቦታዎች መግባት ምናምን ይችል ነበረ። ወደ 5 ሚኒት ምናምን ነገር ድጋሚ 5 ሚኒት ላይ ኢንትሪ ሰጥቶኝ ነበረ፣ ግን እኔ እሱን አልሞከርኩትም። ኦኬ እሺ አጥፋትና እንደ አዲስ መስመራልና እሺ ካለፈ በኋላ ነው እኮ ልክ እንዳልሆንኩ የገባኝ። ግን ያው እንደምታዩት ከታች ያሰመርኩት የኤዥያን ሎ ነው ብያችኋለሁ ቅድምዬና ይሄ ለንደንም ስለሆነ እንደምታዩት በስሱ ነው ታፕ ያደረጋት እንድች ማለት ነው። በጣም በስሱ ማለት ነው። ያው ኦሬዲ ሊኩዊዲቲውን አስወጥቷል ብዬ ነበር ነው የገመትኩት እዚህ ጋር ማለት ነው። እቺን ሊኩዊዲቲ አስወጥቷል ብዬ ስለገመትኩትኝ እዚህ ጋር ብሬከር ብሎካችን አለች። ብሬከር ብሎክ ቦዲ ነው የምጠቀመው። ከዚህ በፊትም ስላችሁ ሰምታችሁኝ ከነበረና እንደዚህ ያደረኳት። ከዛ በኋላ ደግሞ እንደምታዩት አግሬሲቭሊ ነበር ወደ ላይ ወጣውና
ስላችሁ ያው አንዳንዴ እንደዚህ አይነት ኤክስኪዩሽኖች ወስጄ ተሳክቶልኝ ያውቃል እና ለዛም ነው ጆርናል የምናደርገው። ጆርናል ያደረግናቸውን ነገሮች ደግመን ስንጠቀማቸው ጥቅማቸው እንደዚህ ነውና ያው ጆርናል የማድረጋችን ምንድነው ዋናው ምክንያት ሎስ የምናደርገውንም ወይ የምናደርጋቸውንም ትሬዶች እንጽፋለን። ከዛ በኋላ ትሬዶች ስንገባ ለምሳሌ ሰኞ ምገባ ከሆነ ሰኞ ዕለት ያደረኳቸውን ትሬዶች ምናምን ነገር እየገባው ያለው ምን አይነት ሎሶች አጋጥሞኝ እንደነበረ በምን አይነት ሁኔታ ውስጥ ምናምን እነሱንም ቼክ አደርጋለሁ። እንደዛው ደግሞ ዊን ሲሆንም እንደዛው ምን አድርጌ ነው ዊን ያደረኩት። በሳምንቱ መጨረሻ ላይ ጆርናል ያደረጋችሁትን ማንበብ ነው። ከዛ ምን አድርጌ ነው ዊን ያደረኩት፣ ኦኬ ስህተቱ ይሄ ነው ለካ ምናምን ነገር እየቆያችሁ ትረዱታላችሁና እሺ እዛ በኋላ ላሳያችሁ ምን እንዳደረገችኝ። እዚህ አካባቢ ነው የገባሁት ቦዲው ላይ። እኔ ቦዲው ላይ ነው ፕሪፈር የማደርገው ብዙ ጊዜ። እነዛ ያው እንትን አላቸው ግን ታርጌት ስኬት አደረግን ቅድም እንዳልኳችሁ እስከ 4 ሃወር ኦርደር ብሎኩ ጋር ድረስ ብቻ ነው። ከዛ በላይ ይሄዳል። እንደሚሄድም ያው እንትን ነው ወደ ከኦርደር ብሎኩ ይልቅ ፌር ቫልዩ ጋፑ የፈለጠ ይስበዋል። እናም ደግሞ ገና እንደ ሰኞ ብዙ ተጉዛለች እና ለዛ ነው አይ ቲንክ እዚህ አካባቢ ነበር ያስቀመጥኩት። ኦኬ ለምን እንደዚህ ዝቅ አደረኩ መሰላችሁ? በዚህኛው በፊት እንደዚህ ነው ስዊንግ ዋሌ ነው ወሲጄ ማስቀመጠው የነበረው፣ ግን በዚህኛው በጣም ዝቅ ያደረኩበት ምክንያት ምን ነበረ? አንደኛ በደንብ ያወጣት ስላልመሰለኝ ግፋቢል በቃ ቢመጣ እስከዚህ ነው እስከዚህ መጥቶ ነው እስከዚህ ድረስ ሪትሬስ ያደርጋል። በጣም እንደው ከመጣ ሪትሬስ እስከዚህ ድረስ አድርጎ ይወጣል የሚል ነበር ሀሳቤ። ነገር ግን አልተሳካልኝም። እንደምታዩት ሎስ አድርጎ ከታርጌታችንም በላይ ሄዷል። ያ እዚህ ጋር ይሄኛው እዚህ ጋር ልገባበት የነበረው ቦታ እዚህ ጋር ያሰማርኩት ኒውዮርክ ላይ መጥቶ ነበረ። የ1 ሃወር ፌር ቫልዩ ጋፕ ሰጥቶኝ ነበረ ነው። እዚህ ውስጥ ኢንትሪ እየፈለኩ ነበረ፣ ግን ምንም አይነት የኢንትሪ ኮንፊርሜሽን አልሰጠኝም። እንደምታዩት በፌር ቫልዩ ጋፕ ገብቼ ራሱ ቢሆን አጫማልቆኝ ነበረ የሚወጣውና አልገባውትም ነበረ። ነገር ግን ሌሊቱን ፒኤም ላይ በጣም አግሬሲቭሊ ነበር ሲሄድ ያደረው እና የሌላ አግኝቼ የነበረውን እዚህ ጋር ሌላ እቺን ከሎሷ ባሻገር ሌላ አግኝቻት የነበረው ግን ያልገባዋትን ትሬድ ላሳያችሁ። እዚሁ ኢዩ ላይ ማለት ነው መግባት ይችል ነበረ። ነገር ግን ያው አንዳንዴ ዴሊ ድሮ ዳውን ብላችሁም ታስቀምጡታል አይደለ? እኔ ዴሊ ድሮ ዳውን ነው ብዬ ስላሰብኩኝ ነው ያልገባሁትኝና ሌትስ ሲ ያ እዚህ ጋር ነበረች። እዚህ የ5 ሚኒት ሊኩዊዲቲ ስዊፕ ማርኬት ስትራክቸር ሽፍት አግባቡ ነበር። እንደውም እዚህ ጋር ቆንጆ ነበር። በጣም አሳማኝ የሆነ መንገድ ነበር የሰጠኝና ግን እኔ ያልገባሁትም እዚህ ጋር 5 ሚኒት ላይ ያ አንዳንዴ ነገሮችን እርግጠኛ ሆናችሁ እንትን ሲሆን ፒስ ነው። ቼዝ አይደለም ያደረኩት ራሱ ነው የሰጠኝ ሲታፑን ግን አላቅም። አንደኛ ሎስ አደረኩኝ እዛ ጋርና የዴሊ ድሮ ዳውንን ጨረስኩኝ። በጣም በደንብ ነው ዛሬ ሎስ ያደረኩት። ልክ እንዴት ነው መንገዱ ልክ ነው ብዬ ስላሰብኩ ማለት ነው። እዚህ ጋር እዚህ የ5 ሚኒት ፌር ቫልዩ ጋፕ ድረስ እንኳን ብታደርጓት ኢንትሪ አድርጌ ቢሆን ኖሮ የ5 ሚኒት ፌር ቫልዩ ጋፕ እዚህ ጋር አለች አይደል? ፌር ቫልዩ ጋፕ ድረስ ትንሽ ዝቅ ብለን እናስቀምጥ ኢንትሪያችንን እዛው ቦዲው ላይ ነው ብያችኋለሁ። እኔ ቦዲው ላይ ብናደርግና እዚህ ጋር አድርገን ቢሆን ነው ጋይስ በቃ ሂት ያደርግ ነበረ። ያው ጆርናል ነው ይሄ፣ እንደ ጆርናል ነው የምንይዘው። ምክንያቱም አንዴ 9 ምናምን ድረስ ነበረ የሚሆነው። ይሄን ትሬድ ገብቼው ቢሆን ኖሮ ምን ላደርግ እንደምችል እንገራችሁ። ምክንያቱም ገብቼው ቢሆን ኖሮ ምን ላደርግ እንደምችል ነው አሁን የምነግራችሁና መጀመሪያ የማደርገው ነገር ትሬዱ እዚህ ጋር ከደረሰልኝ
ያው እንደምታዩት እዚህ ጋር ደርሷል አይደል? እዚህ ጋር ከደረሰልኝ በኋላ ምንድነው የማደርገው? በሆልድ አድርገዋለሁ በእርግጠኝነት እስከ ማክሰኞ ምናምን ድረስ ነገሮችን አይቼ ሆልድ ማደርገው ይመስለኛል። ምክንያቱም እዚህ ጋር ወደ ፌር ቫልዩ ጋር በጣም እየሄደ ነውና እንደምታዩት አግሬሲቭሊ እየሄደ ያለው ምናልባት ዛሬ ማክሰኞ ነውና እዚህ ጋር ገብቶ በርታች ሪቨርሳል ሊያደርግ ይችላል። ኦር ደግሞ ነገ ሮብለት እዚህ ውስጥ ገብቶ ሪቨርስ አድርጎ ሊመለስ ይችላል። እዚህ ጋር ዛሬም ሌላ እይታ አለኝ። እዚህ ጋር የፎር ሃወር እቺ የፎር ሃወር ፌር ቫልዩ ጋፕ ናት። እዚህ ጋር የምታዩት ያሰመርኳት ከኤዥያኑ ስር ያለችው ማለት ነው። እንዳጋጣሚ ሆኖ ከኤዥያኑ ስርም ጭምር ነው ያለችውና እዚህ ጋር ኢንጌዝ ከመጣችልን እዚች ጋር ትንሽ ታፕ አድርጎ እስከዚህ ድረስ ይሄዳል ብዬ አስባለሁና ዛሬም ትሬድ ከሰጠኝ እንደዚህ ልገባው እችላለሁ። ተመልሶ ያ እየመጣ ነው፣ በእርግጠኛነት ይሰጠናል። ስትራክቸሩን ሺፍት ካላደረገ እንደዚህ ይሰጠናል ብዬ አስባለሁ። የዛሬው እይታ ይሄ ነው። ጋይስ ወዳችኋለሁ። ሙሉ ሳምንቱን ከዚህ በኋላ ከሮብ ጀምሮ በኤሽነት እንጠብቃለን። ኤፍኦኤምሲ ያለ ሮብ ዕለት ማታ ላይ እንግዲህ አላቅም ኤፍኦኤምሲ ቡሊሽ የሚሆን ይመስለኛል ለዩኤስዲ እና ያ ማለት ደግሞ ቀድሞ ፕራይስ ኢን እያደረገ ነው። ቀጣዩን ሙሉ ሳምንቱን በቃ ወደ ቤሪሽነት ይገባል። ግን ያው ሲታፑን ቀድመን ካላገኘን ሲታፑን ቀድሞ እሱም ጨርሶ ላይ ምንም ሲታፕ ሊዘጋብን ይችላል ማለት ነው። ኤፍኦኤምሲ ብቻ ወዳችኋለሁ። ሰብስክራይብ ማድረጋችሁ እንዳይረሳ። ፒስ አውት